ሱማያ እንግዲህ ሶፊን በቀልሻለሁ ብላ ዝታ ነበረ ከ3 ቀን ከ4 ቀን በፊት። በምን አይነት መልኩ ተበቀለቻት የሚለውን ነገር እንግዲህ ያው ትናንትና ቪዲዮ ላይ አይታችኋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተወዳችሁ የተከበራችሁ ውድ ቤተሰቦች እንዴት ናችሁልኝ? ያላችሁልኝ ነው ያለው አልሐምዱሊላህ ረቢል ዓለሚን። በነገራችን ላይ አንዳንድ ሰዎች በቀል ማለት ወንድን ወንድ ላይ መዝለል አይደለም፣ ከወንድ ወንድ ማቃየር በቀል አይደለም፣ ከሴት ሴት ላይ መዘል በቀል አይደለም። በቀል ከራስ ጋር ነው። በቀል መፈጸም ከራስ ጋር ነው፣ በለውጥ ነው። ራስን መበቀል በለውጥ ነው፣ በመስራት ነው። ማንም ሰው ሰውን ከሰው ላይ ከወንድ ላይ ዘሎ ወደ ወንድ በመሄድ ከሴት ላይ ዘሎ ወደ ሴት በመሄድ በቀል አይደለም። ሶፊያ ደግሞ የምትበቀል ሴት አይደለችም። ራሷ ከራሷ ጋር በቀል እልክ ታይዛ የምትኖር ሴት ናት። በአረቡ ዓለም ላይም ሶፊያ እኔ ከማንኛቸውም ሴት ጋር አላወዳድራትም ማለት ነው። ሶፊያ ከራሷ ጋር ጦርነት ፈጥራ በድል ያለች ሴት ናት። በድል ያለችውም ሰርታ በማሳየት ነው፣ በለውጥ ጎዳና ላይ ነው። በቀልሻለሁ ብለሽ ያልሽው ሶፊያ ሱማያ ከተውፊቅ ጋር ሆነሽ ቪዲዮ እንደምትሰሪ ነው። እኛም አውቀናል፣ ጉርጓር መስናል ይላል አይጥ ማለት ነው። እና ሶፊያን መበቀል በዚህ መልኩ አይደለም። ራሳችሁ ጋር በቀል ፍጠሩ። ከራሳችሁ ጋር በበቀል ድል አድርጉ፣ ሴቶችም ሆነ ወንዳችም። ተውፊቅም ሶፊያን ለመበቀል ነው። ተውፊቅ ሱማያም ሶፊን ለመበቀል ነው። በእንደዚህ አይነት ነገር በቀል የሚባል ነገር የለም። ይሄ ውርደት ነው፣ እንደኔ ውርደት ነው። መበቀል የሚባለው ነገር ራስን ከራስ ጋር መበቀል ነው የማምነው። በስራ መበቀል፣ በክሎት መበቀል፣ ራስን ከማንም ጋር ሳያወዳድሩ ራስን ከራስ ጋር ተጣልቶ ወርቆ ተነስቶ መበቀል ነው። ያንን ነው እኔ የማምነው፣ በቀል ያንን ነው። እና ከዛም አልፎ እንግዲህ ከአሁን ቀደምም ያው ሰጣ ገባ ውስጥ ፉአድን መካከል አድርጋችሁ ትንኮሳ ነገር አሳይታችሁ ነበረ። እንደዛ እኮ ታስሮ አንገቱ እንደዛ ታስሮ በፋሻ ታስሮ በእንደዛ አይነት መልኩ ላይ ሂዳችሁ እንደዛ አይነት ትንኮሳ አድርገሽ ነበር ሱማያ። ትናንትናም ደገምሽው። በነገራችን ላይ አከብራችኋለሁ፣ ወዳችኋለሁ፣ ግን ከፉአድ በኋላ እንጂ ከፉአድ በፊት አይደለም። ከፉአድ ትንሽ እኔ ብዬ ከማለት ውስጤን ነው ስሜቴን ነው። ገባችሁ? ወዳችኋለሁኝ፣ ማንንም አልጠላም፣ ማንም ጋር ችግር የለብኝም። ግን ከፉአድ በኋላ ነው ሁላችሁንም የማከብራችሁ እንጂ ከፉአድ አስበልጬ ማንንም ላከብር፣ ከፉአድ ጋር እኩል አድርጌ ማንንም ላከብርም ሆነ ላስበልጥ አልችልም። በራሳችሁ ጊዜ በተሳጣችሁ ቦታ ላይ የምትቀመጡ ከሆነ እሰየው፣ ደስ ይላል። ካልሆነ ደግሞ ችግር የለም። ያ ነው ከሌሎች እርኩስ የሆነ የጭንቅላት ድሃዎች፣ የበታችነት ስሜት የሚሰማቸው ባለጎች፣ በህስትና የተሞሉ ምቀኝነት አላማ ምቀኝነት ቤታቸው ላያቸው ላይ ቤት የሰራባቸው በጣም ወራዶች ከሆኑ ሰዎች እደምርሻለሁ ማለት ነው። ለኔ ነው አክብረሻለሁ። በጊዜው ጥሩ ጊዜ ነበራችሁ፣ ጥሩ የጓደኝነት ጊዜ ነበራችሁ። ጥሩ ነገሮችን ከጎን ሆነሽ እንድትካፈዩ ስለተካፈልሽም የእህትነት ጥግሽን እኛም የእህትነት ጥጋችንን አሳይተናል በቻልነው አቅም ማለት ነው። ግን ከዛ አልፎ ተርፎ ፉአድ ላይ በእንደዚህ አይነት አታካራ ላይ ከመጣሽ ሱማያ እመኚኝ በጣም ነው የምትጠሊው። ታስጠልኛለሽ፣ ነገርኩሽ። ስትወደጅም ስርዓት ባለው መልኩ ተወደሻል፣ ቦታ ተሰጥቶሻል፣ ተከብረሻል። ግን ስርዓተ ቢስ ከሆንሽ ጋጠ ወጥነት ልክ እንደ ባለጎቹ እንደነዚህ እንደ ሰገጤዎች አሉ። በጣም የበታችነት የምቀኝነትን ጥግ የሚያሳዩ ሰዎች አሉ። ልክ እንደነዛ ነው። ከነዛ አለይሽም። በቃ እነዛ ጋር ነው የምደምርሽ ማለት ነው። ስታከብሪ ነው የማከብርሽ። ከምንም በላይ እኔ ፉአድን ታከበርሽው በቂ ነው። በቃ አደቀ። ፉአድን የምትወጁ ከሆነ ፉአድን የሚያስደስተው ነገር እንደ ጓደኛ ልታከብርለት ነው የሚገባው እንጂ ከሶፊያ ጋር መጥተሽ በቀል ብለሽ ሶፊያ ጋር ፉአድ ፊት ሰጣ ገባ ገብተሽ ከዛም በኋላ ፉአድን አሳልፈሽ ተውፊቅ ፊት ካሜራ ፊት ለፊት ከአሁን ቀደም ከሂክማ ጋር ሆነሽ ስትመጪው ይሁን በቃ ችግር የለውም ብለን ነበር። ድጋሜ ደግሞ ዛሬ ተውፊቅ ጋር ሆነሽ ፉአድን መማታት ይሄ ነው። አንዳንድ ጊዜ የዋህነታችሁ አንዳንድ ጊዜ አይደለም፣ በተለይ የዋህነት ለሁሉም ሰው አይጠቅምም፣ ይጎዳል እንጂ ስፔሻሊ ፉአድ ላይ የዋህነቱ ምንም የጠቀመው ነገር የለም፣ እየጎዳው ነው ያለው።
ባመናቸው ሰዎች ይከዳል፣ ባመናቸው ሰዎች ይነከሳል፣ ባመናቸው ሰዎች ይንጓጠጣል። በቃ በተለያዩ ነገሮች ነው እንደዚህ በተደጋጋሚ ነው የማየው። እና ሱማያ ትናንትና የሰራሽው ስራ በጣም ነው የሚያስቀይመው፣ በጣም ነው የሚያስጠላው አሞት እንኳን ማለት ነው። እኔ እውነት ለመናገር አንዳንድ ጊዜ እድል ይሻል በቃ እንደ አለመታደል ሆኖ ፉአድ መልካም የሚያስብላቸው ሰዎች ለሱ መልካም አያስቡለትም። ለምን እንደሆነ አይገባኝም። ለሱ በፍጹም መልካም አያስቡለትም። መጥፎ ነገር ነው። አይመለከተኝም። ምንም ይሁን ምንም እኔ ከክብር ማንም ነገር በክብሬ ምንም አልደራደርም። አሁንም ቢሆን ሶፊያ ከማንም ሴት ጋር ልትወዳደር የምትችል ሴት አይደለችም። ከራሷ ጋር ወርቃ የተነሳች መውደቅ ምን እንደሆነ አሳይታ በግልጽ መነሳት ምን እንደሆነ ያሳየ ጀግና ሴት ናት ማለት ነው። በማንም መታችሁ ሶፊያን የመበቀል ሞራልም የላችሁ ብቃትም የላችሁ። በእድሜያችሁ በጣም ትንሽ ናቸው ብዙዎቻችሁ። አሁን ከሶፊያ ጋር አታካራ የያዛችሁ ሰዎች በእድሜያችሁ በጣም በእድሜ ትበልጧታላችሁ። በቃ ሰው እንዴት ከልጁ ጋር ጭቅጭቅ ይፈጥራል? በጣም ብዙዎች ከተለያዩ ልጆች ጋር ትሰራለች። እርገታቸውን ነው እንጂ እንደናንተ እንደ የሰገጤዎች ነገሮችን አታሳይባችሁ። ትቀርባችኋለች። ቁጥብ ናት። ከማንም ጋር ነገር አልፈልግም ብላለች በግልጽ ማለት ነው። ይሄን ያክል ግን ወርዳችሁ ተውፊቅም ለይቅርታ ብለህ ጠርተህ ቤታቸው በዚህ ልክ አይነው። ተውፊቅንም አከብርሃለሁ። ሁለታችሁም ወንድሞች ናቸው። ልዩነት የለኝም ብያለሁኝ። ነገር ግን እንደዚህ ደግሞ ድንበር ስታልፍበት ከፉአድ ቀጥዬ ነው እንጂ ማከብር ከፉአድ ቀድሜ አላከብርም። እንድታከብረው እንድትከበር ከፈለክ በዙሪያ የሚመጡን ሰዎች ልታከብር ግድ ይላል። እስፔሻሊ እኛ እንደ አይናችን ብሌን የምናየው ወንድማችን እስከሆነ ድረስ ልታከብሩልን ግድ ይላል ማለት ነው። እኔ በጥቅሉ ፉአድ ላይ ያሉት ነገሮች የማየው ለምን እንደሆነ አላቅም። ለሱ ለመልካም ነገር የሚውልላቸው በሙሉ ለሱ ምላሻቸው መጥፎ ነው። ይገርመኛል። በጣም ነው የሚገርመኝ። በጣም ነው የሚያሳዝነኝ እሱ ነገር ማለት ነው። ስላልተረዳችሁት ነው። ለበቀል አሁንም ቢሆን በዛ ውስጥ እንኳን ሆኖ በዛ ነገር እንኳን ውስጥ ሆኖ ሱማያን ለበቀል እንድትጠቀማት አልፈልግም። አሁንም ቢሆን ለበቀል ነው። አንቺ በቀልን ከራሳችሁ ጋር ተበቀሉ። በቀልን በስራ ተለውጣችሁ ተበቀሉ። በቃ በቀልን ከሴት ጋር ከወንድ ጋር ተንጠላጥላችሁ አይደለም። በቀልን ሴትን ከሴት ጋር የምትበቀሏት፣ ወንድን ከወንድ ጋር የምትበቀሉት ከስራ ጋር ከራሳችሁ ጋር ተለውጣችሁ ሚዲያ ላይ ጠብር ግፍ ብላችሁ ሰርታችሁ። ልክ እንደ ሶፊያ አልቅሳለች። ባለፈው ምን አለች መሰለች? ባሳለፍኳቸው ታሪኮች ተምሬባቸው ነው። እኔ ብቻ አይደለም በዙሪያ ያሉ ሰዎች ተምረውባቸው እንደሚያልፉት ተስፋ አደርጋለሁ ነው ያለችው፣ በኮንፊደንስ ማለት ነው። ገባችሁ? በእንደዚህ አይነት መልኩ ነው። ከራሳችሁ ጋር ተታረቁ። መጀመሪያ ከራሳችሁ ጋር በቀልን ከራሳችሁ ጋር አድርጉት። ሌላው ፉክክራችሁ ከሰው ጋር አይሆን፣ ከራሳችሁ ጋር። እኔ ማን ነኝ? እኔ ምንድነው ለሰዎች አስተምሬ የሚሄደው? ጥፊኝ እንዴ ተውፊቅ ይቅርታ ብለህ ጠይቃቸው መጥተህ ከአሁን ቀደም እንደዚህ አይነት አስጠያፊ ስራ ሰራ። ለምን